እሺ ሰላም እንደምን ቆያችሁ? ዛሬም በሌላ ቪዲዮ ተገናኝተናል። በዛሬ ትምህርታችን ደግሞ ኦፐራንት ኮንዲሽኒንግ ቲዮሪ ኦፍ ለርኒንግ የሚለውን እናያለን። ይሄ ቲዮሪ ቢሄቨራል ኮንዲሽኒንግ ለርኒንግ ቢሄቨራል ቲዮሪ ኦፍ ለርኒንግ ስር ነው ያለው። እንደዛውም ክላሲካል ኮንዲሽኒንግ ቲዮሪም እነዚህ ሁለቱ ቢሄቨራል ቲዮሪ ኦፍ ለርኒንግ ስር ነው ያሉት። ዛሬ ደግሞ ኦፐራንት ኮንዲሽኒንግ እናያለን። እስከ መጨረሻ ትምህርታችን አብራችሁ ነው። ዴቨሎፕድ ባይ አን አሜሪካን ሳይኮሎጂስት ቢኤፍ ስኪነር። ይሄኛው ቲዮሪ ዴቨሎፕድ የሆነው በአሜሪካን ሳይኮሎጂስት ስኪነር በተባለ ሰው ነው። አሰፕሽኖች እና ለርኒንግ ኢን ዊች a voluntary response is strengthened or weakened depending on its favorable or unfavorable consequences። እዚህ ውስጥ አሁን ለርኒንግ ኦከር የሚሆነው በቮለንተሪ ነው። በቮለንተሪ ሪስፖንስ አንድ ነገር የምንማረው በፍላጎታችን ነው። ክላሲካል ደግሞ ምን ነበር የሚሉት? ክላሲካል ኮንዲሽኒንግ ቲዮሪ ውስጥ ለርኒንግ ኢንቮለንተሪ ነበር። እዛ ሳናቅ ነው። ውሻው ሳቅ ነው እንትን ስልክ ሳልቤት እያደረገ የነበረው። አሁን ግን እዚህ ውስጥ አንድ ሪስፖንስ የምናደርገው በፍላጎታችን የሆነ ቢሄቨርን እናደርጋለን። ከዛን የሱ ኮንሲኩዌንስ ላይ ዲፔንድ ሆነው ያኛው ቢሄቨር በአሪፍ ኮንሲኩዌንስ ፎሎድ ከሆነ የመቀጠል ወይም ስትሬንግዝ የመሆን እድሉ ይጨምራል። እንደዛም ደግሞ ኮንሲኩዌንሱ ላይ ነው። በማይሆን አምፕሊዘንት ኮንሲኩዌንስ ደግሞ ፎሎድ ከሆነ ምንድነው የሚሆነው? ያ ቢሄቨር ሊጠፋ ይችላል ወይም ዊክንድ ይሆናል ማለት ነው። ኢንቫይሮንመንታል ኮንሲኩዌንስ ኢዝ አት ዘ ሃርት ኦፍ ኦፐራንት ኮንዲሽኒንግ ኦር ኦልሶ ኮልድ ኢንስትሩመንታል ኮንዲሽኒንግ። ይሄኛውን ኢንስትሩመንታል ኮንዲሽኒንግ ብለንም መጥራት እንችላለን። ኦፕሬሽን ኦር አክሽንስ ዊች አን ኦርጋኒዝም ሃዝ ቱ ካሪ አውት behavior can be explained by external causes of an action and the action's consequences. Operant conditioning theory of learning is concerned with voluntary and higher learning rather than reflexive or involuntary behavior. is just ማለት እንደሞከርነው ፈልገን ነው የምንማረው። ቮሉንተሪ ነው። እዚህ ውስጥ አንድ ቢሄቨር የምናደርገው ፈልገን በቮሉንተሪ እናደርጋለን። ከዛ በኋላ ኮንሲኩዌንሱ ላይ ዲፔንድ ሆኖ ያኛው ቢሄቨር የመቀጠልና ያለመቀጠል እንትኑን ነው የሚወሰነው። ወይንም ይዳከማል ወይንም ደግሞ ስትሮንግ ይሆናል። The term operant conditioning refers to the fact that the learner must operate or perform a certain behavior before receiving reward or punishment። ኮንሲኩዌንስ ያለው ይሄኛው ሪዋርድ ሊሆን ይችላል ወይንም ደግሞ ፓኒሽመንት ሊሆን ይችላል። ይሄኛውን ሪዋርድ ወይንም ፓኒሽመንት ለማግኘት ፈርስት የሆነ ቢሄቨር ማድረግ አለብን። ለርነሩ ወይም የሚማረው አኒማልም ሊሆን ይችላል የሆነ ነገር ማድረግ አለበት ፈርስት ላይ ደን አፍተር ዳት አክሽን እንትኑን ኮንሲኩዌንሱ አሪፍ ከሆነ ያኛው ቢሄቨር ስትሮንግ ይሆናል፣ ካልሆነ ደግሞ ዊክን ይሆናል። thus by definition operant conditioning is a type of learning in which behavior is strengthened if followed by reinforcement or diminished if followed by punishment። ስለዚህ operant conditioning ውስጥ the basic point is እንትን ነው ኮንሲኩዌንስ ላይ ነው አንድ ቢሄቨር ዲፔንድ የሚሆነው። ለርኒንግ ኦከር ለማድረግ ፈርስት የሆነ ቢሄቨር እናደርጋለን። ከዛ በኋላ እሱ ከኮንሲኩዌንስ በኋላ ነው ያኛው ቢሄቨር ስትሮንግ መሆን የሚችለው ወይም ሊዳከም የሚችለው። ለምሳሌ ኤግዛምፕሎችን እናያለን። እነዚህ ኤግዛምፕሎች working industriously can bring about a raise in salary or bonus። አንድ ሰው ሃርድ ወርከር የሆነ ሰው ምን ሊያገኝ ይችላል? ሳላሪው ሊጨመርለት ይችላል ወይም ቦነስ ሊያገኝ ይችላል። ስለዚህ ይሄኛው አሪፍ ኮንሲኩዌንስ ስለሆነ የሳላሪ ጭማሪ እንደዛውም የቦነስ ማግኘት
አሪፍ ኮንሲኩዌንስ ስለሆነ ይሄኛው ሰውዬ ምን ያደርጋል? በጣም ይሰራል ማለት ነው። ሶ ኤግዛምፕል 2 studying hard in college results in good academic grades። በደንብ አድርጎ ማጥናት ኮሌጅ ውስጥ አሪፍ ግሬድ እንድናገኝ ካደረገን ከዛ በኋላ ምን እናደርጋለን? እንቀጥላለን። አሁን አሪፍ ግሬድ ለማግኘት አሪፍ ኮንሲኩዌንስ ስለሆነ አሪፍ አካዳሚክ ግሬድ ማግኘት አሪፍ ኮንሲኩዌንስ ስለሆነ እንቀጥላለን። አሁን so a patient moans and groans as he attempts to get up and walk for the first time after an operation. Praise and encouragement for his or her efforts will improve the chances that he or she will continue struggling toward independence. አንድ ታማሚ ሰው ኦፕራሲዮን ከሆነ በኋላ እንትን ይፈራል ፈርስት ላይ ተነስቶ ለመሄድ ደን ፋሚሊዎችም ወይም ደግሞ የሱ ዶክተሮች ከእንትን ካበረታቱት ምን ያደርጋል? ራሱን ችሎ ለመሄድ እንትን ይላል ማለት ነው። ሰው ራሱን ችሎ ለመሄድ ይጥራል። እነሱ እንደዛ ማለት ነው። ስለዚህ ኮንሲኩዌንሱ በአሪፍ እንትን ፎሎድ ስለሆነ ይሄኛው ታማሚ ቶሎ እንትን ለመሄድ ይጥራል ማለት ነው። ሶ አሁን ዋነኛው ፖይንታችን እዚህ ውስጥ ስኪነርስ ኤክስፔሪመንት ነው። ስኪነርስ ኤክስፔሪመንት ውስጥ ምንድነው የምናየው? ስኪነር የሆነ ቦክስ ሰራ። ከዛ በኋላ እዛ ውስጥ የሆነ ሊቨር የምትባላለች ሶ ያኛውን ሊቨር አይጥ እንዳጋጣሚ ፕሬስ ስታደርግ ምግብ ወደ ውስጥ ይበተናል ማለት ነው። which means በአሪፍ ኮንሲኩዌንስ እንትን ፎሎድ ከሆነ ያኛው ሊቨር ስትነካ አይቷ ምግቡ ወደ ውስጥ ይበተናል ማለት ነው። ሶ ከዛ በኋላ ፈርስት ላይ አይጡ ይሄን ቦክስ ውስጥ ስትገባ ምን ነበረ? አዲስ ኢንቫይሮንመንት ስለነበረ ለሷ ዝም ብለ ትሯሯጥ ነበረ። ከዛም በኋላ እንዳጋጣሚ ስትሮጥ ይሄን ሊቨር የሚባለውን ትነካለች። ስትነካ ምግቡ ወደ ውስጥ ተበተነለት። ከዛም በኋላ አሁንም እንዳጋጣሚ ስትነካ እንደዛ ሆነ። ይሄ ነገር ሲደጋገም ምን ሆነ? ለመደች አይጧ ያኛውን መንካት አሪፍ ኮንሲኩዌንስ ስለሆነ ምግብ ማግኘት ስለሆነ እሷን ነገር ትነካለች ማለት ነው። አሶ ስኪነርስ ዲዛይንድ ዘ ስኪነር ቦክስ ኦር ኦፐረንት ቻምበር። ኦፐረንት ቻምበር የምንለው ቦክስ ነው የሰራ። then an operant chamber is a simple box with a device at one end that can be worked by the animal, rats or pigeon in the box. According to the experiment, for the rats the device is lever. The lever is a switch that activates when positive reinforcement is being used, a food delivery or water delivery mechanisms. Thus, positive reinforcement is contingent or dependent upon pressing a lever. Since this response is positively reinforced, it increases the frequency of pressing the lever. ስለዚህ ይሄን ለማየት ሞክረናል። አይጧ ኦፐረንት ቻምበር ስኪነር የሰራው ቦክስ ውስጥ ትቀመጣለች። ከዛም በኋላ ፈርስት ስትገባ ትሯሯጣለች። ከዛም በኋላ እንዳጋጣሚ እንትኑን ሊቨር የተባለውን ትነካለች። ሊቨር ስትነካ በአሪፍ ኮንሲኩዌንስ እንትን ስለሆነ ስለ ፎሎድ ስለሆነ ኮንሲኩዌንሱ ምን ነበረ? ምግብ እዛ ውስጥ እንዲበተን ነው ያደረገው። ከዛ በኋላ እሷን ስትነካ ምግብ ይበተናል። አደን ደጋግማ ልክ እንደነካች ስትነካ ምግቡ ይበተናል። ዘን ያን ነገር ለመደችና ፍሪኩዌንሲው መጨረሻ ላይ ምን ሆነ? ቶሎ ትነካለች ያኛውን ሊቨር ምግብ ለማግኘት አሪፍ ኮንሲኩዌንስ ስለሆነ ነው ለመደች። ሶ ሐሳቡ ይሄ ነው። ስቴፖችን እንትን ስኪነር የተጠቀማቸው ስቴፖች አሉ። ቤዚክ ስቴፕስ ፎሎድ ባይ ስኪነርስ ኢን ኦፐራንት ኮንዲሽኒንግ። አንደኛ ምን ነበረ? a hungry animal, a cat, a rat or a pigeon is placed in a laboratory setting. Example Skinner box or operant chamber የምንለው ውስጥ አይጥ ትቀመጣለች። ከዛም በኋላ the animal will wander in the box
ኤክስፕሎሪንግ ኢትስ ኢንቫይሮንመንት ኢን ራንደም ወይ አጋጣሚ እንደ አጋጣሚ ነው እዛ ውስጥ የተወረወረችው። ከዛ በኋላ ያኛው ውስጥ ትሯሯጣለች። ከዛ በኋላ አኒማል ዊል ፕሬስ ኤ ሊቨር እንደ አጋጣሚ ሊቨር የተባለውን ነገር ትነካለች። ዊች ኢኔብልስ ኢት ቱ ሪሲቭ ፉድ ፍሮም ዘ ፉድ ኮንቴይነር። ስለዚህ ያኛውን ሊቨር መንካት ምን ነበረ ምግብ ያስገኝላታል። ሶ ዘ ፈርስት ታይም ዘ ሪስፖንስ ኦከርድ the animal will not learn the connection between liver pressing and stimulus። ይሄኛው ስቴፕ ላይ ደግሞ ያኛው ሊቨር ፈርስት ላይ ነካች፣ ግን አላወቀችም እንትኑ ኮኔክሽኑ የሊቨር እና የምግብ ኮኔክሽን አልተረዳችም ነበረ። በኋላ ያኛው ነገር ሲደጋገም as the frequency of the liver pressing increases the animal learns that the receipt of food is dependent on liver pressing behavior። ይሄኛው ላይ ዲፔንድ ሆኖ በኋላ ነው ያወቀች። in Skinner's analysis a response or parent can lead to 3 types of consequences such as neutral consequence, reinforcement or punishment። እዚህ ውስጥ ኒውትራል ማለት ያኛውን ቢሄቨር ምንም የማይቀይር አሁን አይጧ እንትኑን ሊቨሩን ትነካለች፣ ግን ምንም አታገኝም፣ ምንም ቢሄቨሯ ላይ ኢንፌክት የለውም። ሪኢንፎርስመንት ስንል ደግሞ አሪፍ ነገር ነው ይሄኛው ሶ ማበረታቻ ነው። ሪኢንፎርስመንት ነው የምንለው። ፓኒሽመንት ደግሞ መጥፎ ነገር እንትን ያኛውን ቢሄቨር እንዲዳከም የሚያደርገው። ሪኢንፎርስመንት ደግሞ ቢሄቨሩ ስትሮንግ እንዲሆን የሚያደርግ ነው። ሶ ኒውትራል ሂር a neutral consequence that does not alter the response። ይሄኛው ሪስፖንሱን አይቀይርም። ሪኢንፎርስመንት ስንል ደግሞ ቢሄቨሩ ስትሮንግ እንዲሆን ነው የሚያግዘው። ሪኢንፎርስመንት that strengthens the response or makes it more likely to recur። ስለዚህ ያኛው ቢሄቨር ደጋግሞ እንዲከሰት የሚያደርግ የሚያበረታታ ስትሬንግዝ የሚያደርግ ነው ሪኢንፎርስመንት። so reinforcer is any event that increases the probability that the behavior that precedes it will be repeated። ስለዚህ ሪኢንፎርሰሮች እንትን ያ ቢሄቨሩ ያ ሪስፖንሱ ደጋግሞ የመከሰት እድሉ እንዲጨምር ያደርጋሉ። there are 2 basic types of reinforcers or reinforcing stimuli። እነዚህ reinforcing stimuli ወይንም reinforcers የምንላቸው በሁለት ቦታ አካፍለን ማየት እንችላለን። ፕራይመሪ እና ሰከንደሪ ናቸው። ፕራይመሪ ማለት ናቹራሊ reinforcing because they satisfy biological needs and strengthen a behavior without pure learning። ይሄ እነዚህ ነገሮች ሳንማር በኢኔቸር ራሱ ምንድነው ቢሄቨራችን እንትን ያደርጋሉ፣ ያበረታታሉ። ለምሳሌ ፉድን መውሰድ እንችላለን። ሶ እነዚህ ባዮሎጂካል ኒድስ ናቸው ቢኮዝ ኢኔቸር ያስፈልጉናል እነሱ። ስለዚህ ምንም ሳንማር ነው እነሱ ፕራይመሪ ሪኢንፎርሰር ሳንማር ነው። ሰከንደሪ ስንል ደግሞ ሪኢንፎርሰር ቢሄቪየር ቢካዝ ኦፍ their period association with primary reinforcing stimuli። እነዚህ ደግሞ ከነዚህ ፕራይመሪ ጋር አሶሺየት በመሆን ነው እንጂ በራሳቸው ምንም ነገር ላያመጡ ይችላሉ። አሁን ለምሳሌ ብር ብንወስድ ብር ለራሱ አይበላም፣ ግን የሚበላውን ነገር ሊገዛልን ይችላል። ስለዚህ ሌላ ነገር እንድናገኝ ያደርጉናል እንጂ ሰከንደሪ ሪኢንፎርሰሮች ዳይሬክትሊ እነሱ ኢንትሪንሲካሊ ምንም ላናገኝ ይችላለን ከነሱ። ለምሳሌ ግሬድ መውሰድ እንችላለን። አሪፍ ግሬድ ካለን ሌላ ነገር ኦፖርቹኒቲዎችን እንድናገኝ ያደርገናል እንጂ ያኛው ግሬድ ብቻ ምንም ላያደርግልን ይችላል። ሶ እነዚህ ቦዝ ፕራይመሪ እና ሰከንደሪ ደግሞ ሪኢንፎርሰርስ ካን ቢ ፖዚቲቭ ኦር ኔጌቲቭ። እነዚህ ሁለት ፖዚቲቭም ኔጌቲቭም ሊሆን ይችላል። አሁን ሪኢንፎርስመንት ነው እያየናለን። አንድ ቢሄቨር ስትሪንግዝ እንዲሆን የሚያግዝ ነገር ነው። ይሄ መበረታቻ ናቸው። ስለዚህ ፖዚቲቭ ስንል it is the process whereby presentation of stimulus makes behavior more likely to occur again። አንድ ቢሄቨር አንድ ሪስፖንስ እና ቢሄቨር ስንል እዚህ ውስጥ አንድ አይነት ነው። ስለዚህ አንድ ሪስፖንስ ደጋግሞ እንዲከሰት የሚያበረታቱ ናቸው ሪኢንፎርስመንቶች። ስለዚህ presentation of stimulus makes behavior more likely to occur again።
ኔጌቲቭ ሬንፎርስመንት ስንል ደግሞ the process whereby termination of an adverse stimulus makes behavior more likely to occur። ይሄኛው ደግሞ ያኛው ፖዚቲቭ ሬንፎርስመንት ስንል አንድ ነገር የሚያስፈልገውን ያኛውን ቢሄቨር ላይ መጨመር ነው። ያኛው ቢሄቨር እንትን ተደጋግሞ እንዲከሰት ወይም እንዲለመድ ያኛውን ቢሄቨር ላይ የሆነ ነገር መጨመር የሚያስፈልገውን ነገር። ኔጌቲቭ ስንል ደግሞ የማያስፈልገውን ከቢሄቨሩ ማንሳት ነው። ስለዚህ አሁን ለምሳሌ ፖዚቲቭ ስንል አንድ ተማሪ ክላስ ውስጥ እጁን አንስቶ የሆነ ጥያቄ ሲመልስ አስተማሪው እንትን ጎበዝ ምናምን ብሎ ሲያበረታታ ምንድነው እነዚያው ቢሄቨሩ ላይ የሆነ ነገር መጨመር ነው። ስለዚህ ያ ቢሄቨር አሁንም ቀጣይ ቀን እንደዛ እጅ አንስቶ መልስ ለመመለስ ሞቲቬት ይሆናል ያ ልጅ። ሶ እነዚህ ቢሄቨር ላይ የሆነ ነገር መጨመር ነው። ኔጌቲቭ ስንል ደግሞ የሚረብሹ ነገር ሊሆን ይችላሉ፣ የማያስፈልጉ ነገር ከቢሄቨራችን ማንሳት ነው። ሶ አንድ እያጠና ያለው ልጅ የሆነ ነገሮች ይረብሻሉ፣ የሆነ ድምጾች ይረብሻሉ። እነሱ ነገር ብናነሳለት ያ ልጅ በደንብ አድርጎ ሊያጠና ይችላል። ስለዚህ አሁን የማያስፈልገውን ነገር አነሳንለት። ስለዚህ እነዚህ ደግሞ ኔጌቲቭ ሬንፎርስመንት ነው። The basic principle of negative reinforcement is the eliminating something aversive can itself be reinforcer or reward። ስለዚህ አንድ የማያስፈልገው ነገር ራሱ እንትን ከቢሄቨሩ ማንሳት እንደ ሪዋርድ ነው የሚቆጠረው። እዚህ ውስጥ ሪዋርድ ነው በራሱ። ስኩዌጅሎች አሉ። አሁን ደግሞ ስኩዌጅልስ ኦፍ ሬንፎርስመንት። ስኩዌጅልስ ስንል ኮንቲኒየስ እና ኢንተርሚተንት የሚባሉት አሉ። ኮንቲኒየስ ስንል አንድ ቢሄቨር ልክ እንደተከሰተው ሁል ጊዜ የሆነ ሬንፎርስ ማድረግ በቃ ሪዋርድ መስጠት ወይም ሌላ ነገር ሊሆን ይችላል። ሁል ጊዜ ቢሄቨር እንደተከሰተው እንትኑ ማድረግ ማለት ነው፣ ሬንፎርስ ማድረግ። ይሄ ምሳሌ እንዴት እንውሰደው? እኛው ቀላል ኤግዛምፕል ብንወስድ ልጅ አላችሁ እንበል፣ ወንድም ይሁን ሴት፣ ልጃችሁ ሁል ጊዜ እንትን አንደኛ ሲወጣ ቦርሳ ትሸልማላችሁ። ስለዚህ ሁል ጊዜ አንደኛ ሲወጣ ቦርሳ ይሸልማል። ይሄኛው በቃ ኮንቲኒየስ ነው። ስለዚህ ኮንቲኒየስ ሬንፎርስመንት ማለት ያኛው ሪስፖንስ ሁል ጊዜ ሪዋርድ አለው ወይንም የሆነ ሬንፎርስመንት አለው። ኢንተርሚተንት ስንለው ደግሞ አልፈን አሁን አንደኛ ክላስ ላይ አንደኛ ሲወጣ ቦርሳ እንሸልማለን፣ ሁለተኛ ላይ ደግሞ ትተን ሶስተኛ ላይ ልናደርገው እንችላለን፣ አይታወቅም። ይሄኛው ፓርሻሊ ወይንም ፊክስድ ነምበር ሊሆን ይችላል። ግን አንደኛ ላይ ወጣ፣ ከዛን ሁለተኛ አልፈን ደግሞ ሶስተኛ፣ ከዛን አራተኛ አልፈን አምስተኛ ላይ ልናደርግ እንችላለን። ወይም ደግሞ ሳይታወቅ ራንደምሊ አንደኛ ክላስ ሸልመን አምስተኛ ክላስ አንደኛ ሲወጣ መሸለም ባይታወቅ እንትኑ ሳይታወቅ አመቱ። ሶ ልዩነታቸው ይሄ ነው። ኮንቲኒየስ ማለት ልክ ቢሄቨር ሲከሰት ሁሌ ሪዋርድ ማድረግ። ኢንተርሚተንት ስንለው ደግሞ ፓርሻሊ ነው። ይሄኛው ለሁሉም ሪስፖንስ አይደለም። ስለዚህ ኢንተርሚተንት ደግሞ በሁለት ቦታ ይካፈላል፣ ሬሽዮ እና ኢንተርቫል ነው። ሶ which involves reinforcing only some responses። ሁሉንም ሪስፖንስ አይደለም እነዚህ ላይ not all of them response has become reliable it will be more resistant to extinction if it is rewarded partially። አንድ ቢሄቨር ፓርሻሊ ሪዋርድ ሲሆን ምን ይሆናል? የመቆየት እድሉ እንትን ይጨምራል ማለት ነው፣ አይጠፋም። ሶ ኤክስቲንክሽን ሬዚስት ያደርጋል። ዋይ ስንል ኤክስፔክቴሽን አለን ሁሉ ጊዜ። አሁን የሆነ ነገር የምናገኘው ጊዜ አናቅም። ስለዚህ ኤክስፔክቴሽን ስላለን ይሄኛው እንትኑ የመቆየት እድሉ ይጨምራል። there are 4 types of intermittent schedules fixed ratio ቫሪያብል ሬሽዮ ሲሆን ነምበር ነው፣ ፊክስድ እና ቫሪያብል አለው። ኢንተርቫል ሲሆን ደግሞ ታይም ስኬጁል ነው። ይሄኛው ፊክስድ ኢንተርቫል እና ቫሪያብል ኢንተርቫል። ታይም ሲሆን እነዚህ ሁለት ናቸው። ቁጥር ሲሆን ደግሞ እነዚህ ነምበርስ እና ታይም ነው። ሶ እያንዳንዳቸው እናያለን። አሁን ፊክስድ ሬሽዮ occurs after a fixed number of responses። በፊክስድ ነምበር ኦፍ ሪስፖንስስ በኋላ ነው የምናደርገው ይሄ ነገር። ሁለተኛ ላይ አራተኛ ላይ
6ኛ ላይ ወይም 5ኛ ላይ 10ኛ ላይ 15ኛ ላይ produce high rate of responding. Performance sometimes drops off just after reinforcement. So it is effective for motivating a great amount of work. አሁን ይሄኛ ላይ አንድ ኢንዱስትሪ ውስጥ የሚሰራ ሰው የሆነ ነገሮችን ያመርታል እንበል፣ ልብስ ያመርታል እንበልና አንድ ሰው 3 ልብስ ሲያመርት የሆነ ሪዋርድ እንሰጠዋለን። ቦነስ ሊሆን ይችላል፣ ሳላሪ ነው። እንደዛው አሁንም 3 ሌላ 3 ሰራ ሌላ 3 9 ላይ 12 ላይ ያልን እንነዳለን። ይሄኛው ፊክስድ ነምበር በኋላ ነው፣ ከ3 በኋላ ነው እያደረግን ያለነው። ስለዚህ ፊክስድ ነምበር ነው። ሶ ይሄኛው እንደዚህ ሲሆን ቫሪያብል ሬሾ ደግሞ አይታወቅም። ይሄኛው ቁጥር ያ ሰውዬ 3 ካመረተ በኋላ ልንሰጠው እንችላለን። 10 ካመረተ በኋላም አይታወቅም። በቃ ቫሪያብል ነው፣ ቁጥር ሆኖ ቫሪያብል ነው። occurs after some average number of responses, produces extremely high steady rates of responding. Responses are more resistant to extinction. ይሄኛው መያዝ አለባችሁ። ቫሪያብል ሬሽዮ ነው እንትን የሚያገግመው ማለት ነው። ሶ አይጠፋም ይሄኛው because always expectation አለው። አንድ ሰውየው 3 ጫማዎችን አምርቶ የሆነ ነገር ቢሰጠው ወይንም ሪዋርድ ቢሰጠው አሁን 6ኛ ላይ 3 አመረተና አግኝቷል። ግን ቀጣዩ ደግሞ አያውቅም። ወይንም 5ኛ ላይ ወይንም 6ኛ ላይ 4ኛ ላይም ሊሆን ይችላል ብሎ ኤክስፔክት ያደርጋል። 4ኛ ካለፈ 5ኛ ላይ ናት ብሎ ኤክስፔክት ያደርጋል። አሁንም 5ኛ ለም 6ኛ ላይ ናት ብሎ ኤክስፔክት ያደርጋል። ግን 7ኛ ላይ ሊያገኝ ይችላል። አሁንም ደግሞ 8ኛ ላይም ሊያገኝ ይችላል፣ ሊያጣም ይችላል። ስለዚህ ይሄ ሰርፕራይዝ ማለት እንችላለን በቃ። ስለዚህ ብዙ ሰዎች ሰርፕራይዝ ስለምንወድ ይሄ የመቆየት እድሉ በጣም ከፍተኛ ነው። እዚህ ፊክስድ ውስጥ ግን ስንመጣ ያኛው ነገር ከቆመ እኛም ልናቆም እንችላለን። አሁን ለምሳሌ አንድ ሴልስማን አለ፣ የሆነ ሴልሶችን ከሸጠ በኋላ 5 ከሸጠ በኋላ ቦነስ እንሰጠዋለን። አሁንም ሌላ 5 ከሸጠ በኋላ እንሰጣለን። ግን እሱ ነገር ከቆመ ሰውየው ሞቲቬሽኑ እንትን ይወርዳል ማለት ነው። ሶ እዚህ ውስጥ ፐርፎርማንስ sometimes drops off just after reinforcement። አሁን እንዴት ነው እንደዚህ የሚሆነው ብንል 5 እንትን ካመረትን በኋላ ሌላውን የምናገኘው ከ5 ከእንትን በኋላ ነው፣ 10ኛ ላይ ነው። ስለዚህ አንዳንድ ጊዜ እንትን ሞቲቬሽናችን ሊወርድ ይችላል። ኢንተርቫል ስንል ደግሞ ፊክስድ ኢንተርቫል እና ቫሪያብል ኢንተርቫል አለ። ይሄኛው ታይም ጋፕ ነው፣ ይሄኛው ደግሞ በታይም ጋፕ ነው። reinforcement occurs only if a fixed amount of time has passed since the previous reinforcers። ያውኛው ካል አንድ ቢቨር ከሆነ በኋላ በታይም ጋፕ ነው። ይሄኛው በአንድ ሰዓት ወይም በዊክሊ መንዝሊ ይርሊ ሊሆን ይችላል። ታይም ጋፕ አለ፣ ፊክስድ ነው ታይሙ። ይሄ እዚህ ቫሪያብል ጋር ስንመጣ ደግሞ reinforcement occurs only if a variable amount of time has passed since the previous reinforcer። ካለፈው reinforcer ይሄኛው ደግሞ ያለፉት ታይሞች አይታወቁም ነው እዚህ ላይ። እነዚህን ኤግዛምፕሎች እናያለን። አንደኛ ላይ a man is paid after completing a certain amount of work። ይሄኛው የታወቀ ወርኮች ነው። ነምበር መሆኑን እናውቃለን። አንድ 5 ጫማዎችን ካመረተ በኋላ ሪዋርድ ብንሰጠው ይሄኛው ፊክስድ ቫሪያብል እንትን ነው፣ ፊክስድ ሬሽዮ ነው የሚሆነው። ጋምብሊንግ ደግሞ ጋምብሊንግ ጌምስ ስንል ቁማር ደግሞ ይሄም ነምበር ነው። እንጫወታለን፣ አንደኛ ላይ ልንበላ እንችላለን። ከዛ በኋላ ደግሞ ሁለተኛ ነው አናውቀውም። ስለዚህ ምን ይሆናል? ቁጥር ስለሆነ ሬሽዮ ነው። ቫሪያብል ነው ደግሞ ቁጥርም ሆኖ ቫሪያብል ሬሽዮ ይሆናል። ፔይመንት ኦፍ ሳላሪ ኦን ፈርስት ኦፍ ኤቭሪ ማንስ። አሁን የመጀመሪያው ወር ላይ እንትን ሳላሪ ይሰጣል። ይሄኛው ታይም ጋፕ ነው ከአንድ ወር በኋላ። ስለዚህ ታይም ስለሆነ ኢንተርቫል ነው፣ ፊክስድ ነው። ቫሪያብል ነው የሚለው ደግሞ ፊክስድ ነው። ስለዚህ ይታወቃል፣ በየወሩ ፈርስት ዴይ ላይ ይሰጣል። አድሚኒስትሬሽን ኦፍ ኤ ኩዊዝ ኦር ቴስት ኦን ኤቭሪ ማንዴ ኦፍ ዘ ክላስ። ይሄኛው ፊክስድ ኢንተርቫል ነው፣ ታይም ጋፕ ነው ዊክሊ።
ስለዚህ ዊክሊ ማንዴ ኤቭሪ ማንዴ ስለሆነ ስለሚታወቅ ፊክስድ ኢንተርቫል ነው። ፊሽንግ ኤንድ ዴይሊንግ ኦፍ ኤፍ1 ነው። ይሄ እዚህ ውስጥ ደግሞ ፊሽንግ ስንል አንድ እንትንን ፊሾችን አሳዎችን በስንት ጊዜ እንትን መያዝ እንደምንችል አናቅም። አሁን አንደኛ ላይ ልንይዝ እንችላለን፣ ሁለተኛ ላይ ወርውረን ልንይዝ እንችላለን፣ ሶስተኛ ላይ አይታወቅም። ስለዚህ ይሄኛው ቫሪያብል ሬሾ ነው። ዴይሊንግ ኤፍ1 ማለት ደግሞ አንድ ስልክ እንደውላለን፣ ከዛ በኋላ ሁለተኛ ላይ ከምን ያህል ታይም ቆይታ በኋላ እንደምንደውል አናቅም። ስለዚህ ይሄኛው ደግሞ ቫሪያብል ኢንተርቫል ነው፣ ታይም ጋፕ ነው ይሄኛው ዴይሊንግ ኤፍ1። ፊሽንግ የምትለውን በሁለት መንገድ ማየት እንችላለን። 30 ደቂቃ ውስጥ እንትን አሳዎችን ምንም ላንይዝ እንችላለን። ከዛን ደግሞ በኋላ አንድ ሰዓት ውስጥ የሆነ ነገሮችን ልንይዝ እንችላለን። እንደዛ ካየን ደግሞ ቫሪያብል ኢንተርቫል ይሆናል። lowering the volume of the radio when you study prevents attention distraction። ይሄኛው ደግሞ removing unnecessary thing ነው። ስለዚህ ይሄኛው ኔጌቲቭ ሪኢንፎርስመንት ነው። ሌላ ፓኒሽመንት ነው። ፓኒሽመንት ደግሞ weakens the response or makes it less likely to reoccur። አንድ ቢሄቨር ተመልሶ እንዳይከሰት እንትን የሚያዳክም ነገር ነው ፓኒሽመንት። ከስሙ እንደምንረዳው ፓኒሸርስ ካን ቢ ኤኒ አቨርሲቭ ኦር አንፕሊዘንት ስቲሙሊ ዳት ዊክን ሪስፖንስ ኦር ሜክ ዴም አንላይክሊ ቱ ሪኦከር። አንድ ቢሄቨር ተመልሶ እንዳይከሰት የመከሰት እድሉን የሚቀንሱት ናቸው። እዚህ ውስጥ ኢሚዲየሲ፣ ኮንሲስተንሲ እና ኢንቴንሲቲን መረዳት አለብን። ኢሚዲየሲ ማለት አንድ እንትን ሪስፖንስ ልክ እንደተከሰተው እንትን ፓኒሽ ማድረግ ነው፣ መቅጣት። ኮንሲስተንሲ ስንል ደግሞ ሁልጊዜ ያ ሪስፖንስ ሲከሰት ኦልዌይስ እንትን ማድረግ መቅጣት ነው ይዛ። ኢንቴንሲቲ ስንል ደግሞ ትልቅ ቅጣቶችን መቅጣት። አንድ ሰው የሆነ ነገር ሲያጠፋ 20 ዓመቶችን ማሰር፣ ይሄውን በጣም ትልቅ እንትናቸው ፓኒሽመንት ናቸው። ስለዚህ ይሄኛው ምን ያደርጋል? ያኛው ቢሄቨር እንዳይከሰት ያደርጋል። ይሄ እነዚህ ነገሮችን ከተከተል ነው ይባላል። ሶ ኢምፖርታንት ፎር ኢፌክቲቭነስ ኦፍ ፓኒሽመንት እንዲቀር የፈለግናቸው ቢሄቨሮችን እንደዚህ ቢቀር አሪፍ ነው የሚሉት። ላይክ ሬንፎርሰርስ ፓኒሸርስ ካን አልሶ ቢ ፕራይመሪ ኤንድ ሴኮንደሪ። ፕራይመሪም ሴኮንደሪም ሊሆን ይችላሉ። ፕራይመሪ ስንል ፔን ኤንድ ኤክስትሪም ሂት፣ በጣም ካስፈላጊ በላይ ሙቀቶች እና ኮልድ፣ እነዚህ ናቹራሊ በጣም እንትን ነው ሰውን የሚጎዱ ነገሮች ናቸው። ስለዚህ ፕራይመሪ ፓኒሸርስ ናቸው። ኢንሄረንትሊ ፓኒሽንግ። ሰከንደሪ ፓኒሸር ስንል ደግሞ ክሪቲሲዝም፣ ክሪቲሳይዝ ማድረግ፣ ሰዎችን ዲሜሪትስ፣ ካት ኮዝ፣ ሰዎች ላይ መጮው፣ ስካሊንግ፣ ይሄ ቁጣ፣ ፋይንስ ስንል ፓኒሽመንት ነው። ባድ ግሬድስ፣ እነዚህ ደግሞ ሰከንደሪ ፓኒሸሮች ናቸው። ሶ 4 ways to modify behavior። አሁን አንድ ላይ አምጥተን 4 መንገዶች አለን አንድን ቢሄቨር ሞዲፋይ ለማድረግ ለማስተካከል። አንደኛ ሪኢንፎርስመንት እና ፓኒሽመንት አሉ። ፓኒሽመንትም ፖዚቲቭ እና ኔጌቲቭ አለው። ሪኢንፎርስመንትም ፖዚቲቭ እና ኔጌቲቭ አለው። እነዚህ አንድ ላይ ሲመጡ 4 ይሆናሉ። ሶ እዚህ ላይ አሁን ፖዚቲቭ ሪኢንፎርስመንት ስንል something valued or desirable positive reinforcement, example getting a gold star for good behavior in school። እነዚህ አሪፍ ነገሮችን ቢሄቨር ላይ መጨመር፣ ቢሄቨሩ ሞር ስትሮንግ እንዲሆን ማድረግ። ሶ አንድ ሰው ለጥሩ ባህሪው ምን ጎልድ ስታር ሲያገኝ። ሌላው ደግሞ ፓኒሽመንት ስር ፖዚቲቭ ስንል something unpleasant ነው። ፓኒሽመንት ባይ አፕሊኬሽን ሶ ጌቲንግ ስፓንኪንግ ፎር ዲስኦቤይንግ፣ ሰውን የማታክብር ልጅ አሁን እንትን ብንመታው ይሄኛው የማያስፈልገውን ነገር ልጁ ላይ ጨምረናል። ሶ ፖዚቲቭ እዚህ ውስጥ አሁን መረዳት ያለብን ነገር ፖዚቲቭ ማለት መጨመር እንደሆነና ኔጌቲቭ ማለት መቀነስ እንደሆነ ብቻ መረዳት አለብን። ቢኮዝ
አሁን ፖዚቲቭ አሪፍ ነገር ብቻ ካልን ደግሞ ወደ ፐኒሽመንት ስንመጣ ፖዚቲቭ ስለሚሆን ኔጌቲቭም እንደዛ። ሶ አሁን ደግሞ ሬንፎርስመንት ውስጥም ኔጌቲቭ ሬንፎርስመንት አለ። ይሄኛው ደግሞ የማያስፈልጉ ነገሮችን ሪሙቭ ማድረግ ከቢሄቨሩ something unpleasant, removing or avoiding something unpleasant from the behavior. Negative reinforcement example, avoiding a ticket by stopping at the red light. Punishment ጋር ስንመጣ ደግሞ ኔጌቲቭ ስንል something valued or desirable. Punishment by removal, example losing a privilege such as going out with friends. አሁን ከጓደኞች ጋር ወጥቶ መሄድ አሪፍ ነገር ነው፣ ግን እንደዛ እንዳያደርግ ማድረጉ ምንድነው አስፈላጊውን ነገር ከቢሄቨሩ አስቀረን። ስለዚህ ነው አሁን ሳላሪ ብንወስድ አንድ ወርከር ስራውን ሲቀጣ ምን እናደርጋለን? ሳላሪውን በሳላሪው ፓኒሽ እናደርጋለን። ስለዚህ ሳላሪው ሲቆረጥ ደሞዙ ሲቆረጥ ምን ይሆናል? የሚያስፈልገው ደሞዙ አስፈላጊ ነገር ነው፣ ከሱ ሪሙቭ ሆነ። ስለዚህ ነው እዚህ ውስጥ ሼፒንግ የምንለው is operant conditioning procedure in which successive approximations of a desired response are reinforced. አንድ ነገር እስክናገኝ ድረስ የሆነ ሪንፎርስ አድርገን የምንቆይ። in shaping you start by reinforcing a tendency in the right direction, then you gradually require responses that are more and more similar to the final desired response. The response that you reinforce on the way to the final one are called successive approximation. እዚህ ውስጥ አንድ ቢሄቨርን ሼፕ እያደረግን የምንፈልገው ነገር እስክናገኝ ድረስ ሪኢንፎርስ እያደረግን የምንቆየው ነገር ነው። እንዳይበዛብን የዛሬ ትምህርታችን እዚሁ ላይ ያበቃል። ቀጣይ ደግሞ ሾርት ፓርትና ተቀራችን ይዘን እንመጣለን። ከዛ በኋላ የተለያዩ ኩዌሽኖችንም ልንሰራ እንችላለን። ለዚህ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንደዛም ደግሞ ቪዲዮውን ላይክ ሼር ማድረግ እንዳትረሱ። ጉድባይ